በግንኙነታችን ደስተኛ ነሽ እና ደግሞ አልጎረበጠሽም፣ ፈቀድሽ፣ ፈቃደኛ ነሽ አሁን እዚህ ጋር የኔ ደስተኛነት የኔ ምናምን ምንም አይደለም። ለአንተ ምንም ሊጠቅም አይችልም። ዋናው ነገር እኔና ፍቅር አንድ ላይ እንድንሆን እንትን ካልሽ በጣም እናመሰግናለን። ፈጣሪ ያክብርልሽ። ትልቅ ነገር ነው ይሄ። እንዴ አረን ፍቅር እንዴ ሁሉም ሰው በእኔና በሷ ግንኙነት ሁላችንም ደስተኛ ሁላችንም እንደዛ ተባብለን ዛሬ ደግሞ ይሄ ነገር ጭራሽ። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ሁሉ ሰላም ከኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? እኔ ያለው ሁሉ ሰላም ከኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ጋይስ። እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ሩታ መጣች። አይ ሩታዬ፣ ምን ነው በገዛ እጅሽ ራስሽን እንደዚህ ርካሽ ያረግሽው? ምን ነው እህቴ? ምን ነው ምን ሆነሽ ነው? አረ ተይ ተይ ሩታ፣ ጌታን ተይ እንዴ! በዚህ ልክ ራስሽን አዋርደሽ በዚህ ልክ የማንም መጠቋቋማ ሆነሽ፣ አረ የኔ እናት ተይ፣ የምሬን ነው ተይ፣ አዋጥሽም በቃ እንዴ! እርግፍ አርግተሽ ተይ በቃ። ይሄ አብርሃም የሚባል ሰውዬ ማለት ነው እስካልታውሽ ድረስ መቼም ሰላም አታገኝ፣ መቼም ማለት ነው። ግዴታ ደግሞ እርግፍ አርግተሽ እሱም መታው አለብሽ የኔ እናት። ፈተናሽ በዛ እኮ በገዛ እጅሽ ማለት ነው። የማንም ለጂላዎች እየመጡ አንቺ ላይ ይጫወታሉ። የኔ እናት አይዞሽ፣ ያልፋል፣ ሁሉም ለበጎ ነው። ብቻ ከባድ ነው እንደዚህ። የምሬን ነው እንዴ! ራስሽን በዚህ ልክ ምን ነው እንዴ? ምን ጠፋብሽ? ጌታን የምሬን ነው። ምን ሆነሽ ነው በዚህ ልክ ሩታ እንዴ? የማንም ጅላጅል እየመጣ አንቺ ላይ አሁን የሚከፍተው ለምንድን ነው ደግሞ? እኔ አልገባኝም ይሄ ነገር ማለት ነው። ድራማ አንዳንዴ ድራማ ይመስለኛል። ሩታ ናት ቪዲዮ የያዘችው፣ የተለቀቀ የፍቅር ቤት ነው። ምንድን ነው? ምን ማለት ነው? የፍቅር ቤት ነው የተለቀቀ ቪዲዮ ማለት ነው። አንዳንዴ በጣም ይገርመኛል። የምሬን ነው። ድራማም ይመስላል፣ ስራም ይመስለኛል። አንዳንዴ ሪል ላይፋቸውም ይመስለኛል። ግን ግራ ተጋብቻ እንደኔ እስቲ ግራ የተጋባችሁ ኮመንት ላይ ነገሩኝ። የምሬን ነው። እና እንደዛ ላቻለሁ እንዴ በዚህ ልክ የምሬን ነው እንዴ። ምን ነው ተናደርሽ እኮ በገዛ እጅሽ ጠርተሻቸው ተናደርሽ። ምንም አማራጭ ስላጣሽ ነው እንጂ ቆምሽ ያወራሽው እስከዛ ራሱ በጣም ተናድሻል። ይሄ ሁላ ቢቀርብሽስ? አንዴ ከሄርሜላ ጋር ሁን፣ አንዴ ከፍቅር ጋር ሁን እያልሹ ልጁንም ግራ አጋባሽ። ለራስሽ ስሜትሽ ራሱ እያወቅሽ አይመስለኝም። እኔ ስሜትሽን ብታኪ እንደዚህ አታረግም። ምክንያቱም እንዴ አንዴ እኮ ሰው እኮ ለስሜቱ ይጨነቃል፣ ለክብሩ ይጨነቃል። እንዴ አንቺ እዛ መጥቶ እንደዛ እናመሰግናለን እናከብርሻለን ምናምን ብዙ ነገር ሲሉሽ ዝም ብለሽ አዳምሽ። ምክንያቱም አንቺ ስለጠራሻቸው ማለት ነው። እንደዚህ መፍት እንዲያገኙ ያረግሽው አንቺ ስለጠራሻ። አንቺ ክብርሽን ማስጠበቅ ስላልቻሽ አብርሽን ክብርሽን ሊጠብቅልሽ አይችልም። ታውቂያለሽ ይሄንን። መቼም ክብርሽን ሊጠብቅልሽ አይችልም። ምክንያቱም አንቺ እያረግሽ ያለው ነገር ማለት ነው ደስ ስለማይል። አንቺ ለራስሽ ክብር ሰጥተሽ አንቺ ራስሽን ካላከበርሽ፣ እንደ ሴት ቆፍጦን ካላልሽ መቼም አብርሃም ሊያከብርሽ አይችልም። እውነቱን ነው። ምንም ሄዶ ሰው ጋር ሄዶ ህይወቴን እንዳልኖር ከለከለችኝ ምናምን ብል ራሱ እውነቱን ነው። እየሆነም ያለው ነገር ነው። ምክንያቱም ሁሌ እየጠራሽ በቃ ታዋርደሽ ትመለሻለሽ፣ እየጠራሻቸው ታዋርደሽ ትመለሻለሽ። ምንም ተርፋማ እየሆንሽ አይደለም እንዴ? በቃ ይበቃሻል እንዴ ሩታ። ለሚወድሽ ክብር ይኑርሽ። የምሬን ነው። ብዙ ሰው ይወድሻል፣ ብዙ ሰው ያከብርሻል። ግን በስራሽ ማንም ሊወድሽ አይችልም። እንደዚህ እያረሽ ስሜ ይጣፍጣል ምናምን ያውሩ። ምን አገባሽ አንቺ? ባልዋሽበት ቢያወሩ ባያወሩ ካንቺ ምንም የሚጎልሽ ነገር የለም አይደል እንዴ? ግን አንቺ ክብርሽን ካልተጸበ እንዴት ነው ሰው ክብርሽን ሊጠብቅልሽ የሚችለው? አንቺ ራስሽን ካላከበርሽ ማለት ነው ሰው ሊያከብርልሽ አይችልም አይደለ? እኔ እንደዛ ያላለሁ ጋይስ። የዛሬ ደግሞ ይለያልና ትላንት እንደዛ መታ ከሄርሜላ ጋር ሁን፣ እኔ መቸኛል፣ ደስተኛ ከሆንክ ምናምን። አንቺ ብቻ ለሱ ተቆርቋሪ ማን አደረገሽ እንዴ? እሱ አንቺ ያልተቆረቆረ ሰውዬ፣ እሱ ልጁን አንቺ ላይ ጥሎ የሄደ ሰውዬ፣ አንቺ ምንድነሽና ለሱ እንደዚህ የምትቆረቆሪ ማለት ነው? ሊሸባሽ ሊሆን ይችላል፣ እሱ ልክ ነሽ። ግን በዚህ ልክ ደግሞ ፈርዘር ራስሽን እንትን ብለሽ በቃ ራስሽን ክብርሽን ትተሽ በቃ እንደ ክብሬ እንደፈለገ ይሁን ብቻ ምንም ሆኜ እሱን ላገኘ ይመስላል። ይሄ የምሬን ነው እንዴ። በዚህ ልክ ክብርሽንማ ማጣል የለብሽም። እኔ እናት ራስሽን አስከብሪ፣ ለሚወዱሽ ሰውም ሆነ ለራስሽም እንዴ። በዚህ ልክ ራስሽን ጌታን የምሬን ነው። ፍቅርም አሁን እንደዚህ መታ አንቺ ላይ የምትላላጠው እኮ አንቺ በሰጠሻት ልክ ነው።
ገባሻ? አብርሃም እንደዚህ አንቺ ላይ የሚላላጣ አንቺ በሰጠሻቸው ልክ ነው። ሰው ሲከበር ነው ሰው ማክበር የሚችለው። አንቺ ራስሽን ካላከበርሽ ሰውን አከብራለሁ አትበይ። ራስሽን አስከብሪ መጀመሪያ ማለት ነው። እኛ ለአንቺ ብለን ነው እንደዚህ የምንናገርሽ እንጂ እንደፈለግሽ መሆን ትችያለሽ። ግን በቃ ሰው ይልኝ፣ ሰው ይመልከት፣ ሰው መፍትሄ ይስጠኝ ብለሽ አይደለ እዚህ ሚዲያ ላይ የምታመጡ ነገር። ሰው የሚነግርሽን ነገር ደግሞ ስሚ እንዴ። አሁን እኮ ቃላት እያጣንልሽ ነው። ምን እየሆንሽ እንደሆነ ራሱ ግራ እስከሚገባም ማለት ነው። እንደዚህ መሆን የለበትም። ራስሽን አስከብሪ በቃ እንዴ። በጠሩሽ ቁጥር አትጂ፣ አትጥራቸው፣ ስራሽን ስሪ እንዴ። ግዴታ እነሱ ደግሞ እነሱን እየጣልሽ እኮ በእነሱ ቻናል ነው እየተለቀቀላቸው ያለ እንጂ በአንቺ ቻናል አይደለም። ለምንድን ነው ታዲያ የምትጠሪ? ለምንድን ነው በዚህ ልክ ራስሽን ዝቅ የምታረጊ? ለምንድን ነው? ቆፍጠን ባይቀቃ እንደ ሴት የምሬን ነው እንዴ። አንድ ሴት ልጅ ከቆረጠች ቆረጠች፣ ግን አንቺን መቁረጥ አልቻልሽም። አንዴ ከሄርሜላ ጋር አንዴ ከፍቅር ጋር እንዴ። ምን ነው በዚህ ልክ ይደብራል የምር። እና እንደዛ ላለው ጋይስ በጣም ገርሞኝ ነው ዛሬ የመጣሁት። እና ለሁላችሁም አመሰግናለሁ፣ ወዳችኋለሁ የኔ ውድ ቤተሰቦች። ላይክ እያደረጋችሁ አበረታቱኝ፣ ሰብስክራይብ አድርጎኝ እላችኋለሁ የኔ ውዶች። ባይ ባይ።